ኦነስትሊ መንግስቱን የሚያገለግለ ታላቅ ሰው ክቡር ሰው የተወደደ ሰው ነበሩ ጀነራል ታዴ ብሩ። ነገር ግን በሚያቀው ባህሉ በሚያቀው ህዝቡ ጉዳይ ሲመጣ ግን ቤተ መንግስት ሻምፓኒ ስለተከፈተለት ቅንጣት የምታክል ፊትለፊቱ የነበረው በመንግስት የቀረበለት ፍትፍቶ ልቡን አላማለለው። ስልጣን ልቡን አላማለለው። ክብር ልቡን አላማለለው። ኢትዮጵያ ውስጥ ከኢትዮጵያ ሰማይ በታች በርግጥ ውጭ ሀገር ያሉ የኦሮሞ ባንዳዎች ምሁራን የሚባሉ ባንዳዎች ጭምር ፖለቲካ ውስጥ ዱፍ የሚሉት ሄደው እዛ 4 ኪሎ ለመቀመጥ ስለሚፈልጉ እዛ ነው የሚፈልጉት። ለኦሮሞ ህዝብ ደንታ ምንም የላቸው። ለኦሮሞ ህዝብ የሚያዝን ቢኖር ማህበረሰቡን እንዲህ ነው እኮ መደራጀት አለ። ዛሬ ከሰሜን ከምስራቅ እየተነሱ እሬቻ እያሉ ኦሮሞን የሚሰድቡት እነዚህ ሰዎች ሰርቶ ቢሆን ኖሮ እውነተኛ የኦሮሞን ታሪክ ቢያውቁና ራሳቸውን ቢያውቁ ቁልቁሉ ንጹህ ኦሮሞዋን ደግሞ ቢሆኑ ኖሮ ይሄ ባልተፈጠረ ነበር። ለምን ማህበረሰቡን ታደራጃለህ? የተመደራጀ ማህበረሰብ ማንም ጣቱን አይነካው። ይሄ ማህበረሰብ በብዛቱ ባለው ሀብት ተደራጅቶ ቢሆን ኖሮ እንደ እስራኤል ምናልባት እስራኤልን የፈጀባት ዓመት አይፈጅብንም። የኦሮሚያን ሰማይ በጸረ ሚሳኤል የመሳሪያ ኃይሎች ለማስታጠቅ ከእስራኤል በ4-5 እጥፍ እንበልጣለን። የኦሮሞ ህዝብ ሀብቱን ጀነሬት ማድረግ ይችላል። ህዝብ ብዛት አለው። we could have done this። ነገር ግን ኦሮሞ የሚገማቸው ባንዳ መሆን የሚሸታቸው ከበሉበት ሰፈር መጮህ የሚወዱ የኦሮሞ እዚህ ውጭ ሀገር አሉ። ለዛ ነው አገር ቤት ያላችሁት ሀጫሉ እንዴሳን አትወዱ። ሀጫሉ እንዴሳን ብትወዱ አላኤጋ ዲሲ ብለዋል። ውጭ አትመልከት። ባንዳ ነው እዚህ ያለው። አይጠቅምህም። እኔ ጠቅማለሁ የሚል እስቲ ብቅ ይበልና የሆነ ነገር ይበል። ባንዳ ነው። ስልጣን ፈላጊ እንጂ ለኦሮሞ ህዝብ ጉዳይ አይደለም። አንድ ወረቀት ጽፎ ስለዚህ ባህል ጉዳይ እንዲህ ነገር አልለጠፈልህም። አንድ ወረቀት ጽፎ ስለዚህ ባህል አውቆ ኖ ይሄ ማህበረሰብ መጀመር ያለበት የተሰበረውን ከዚህ ነው መጀመሪያ ይሄ ጠገን ከዛ በኋላ ይሄ የሚቀጥል አላለም። ያለውን እንዲለቅ አይደለም። የሚቀር ነገር ነበረው አልሰራም። ለምን የለውም? አይጽፍም። ለምን ያደክማል? ለምን መሰደብ አለ? ትዋረዳለህ። ላለፉት 700 ዓመታት የተቀበረ ታሪክ በተለይም በጠመንጃ አፈሙዝ ደግሞ ላለፉት 200 ዓመታት የተቀበረ ባህል ዛሬ ትንሳኤ እንዲያገኝ ራሱን መስዋዕት ማድረግ አይፈልግም። እንዴት ራስን መስዋዕት ታደርጋለህ? ለአንዳንዶች ኢንተሌክቹዋል ፕሮፐርቲ ራይትስ የሚባሉ ነገሮች የሚገባኝ አይመስለውም። ለምን? ገንዘብ ነው። እውቀት ገንዘብ ነው። ሐሳብ ገንዘብ ነው። እሱን ሸጦ አይኖርም እንዴ? ለሱ ሞኝ ነኝ አይደለም። ታደሰ ብሩ ሞኝ ነው አይደለም። መድረስ ካለበት ደርሶታል። ቤተ መንግስት ነው ያለው። የቀረችው ትንሽ እርምጃ ነው። ስልጣን የሚፈልግ መሆን ይችላል። አብሶሉትሊ የሰራዊት ሁሉ አናት ላይ የነበረ ሰው ነው። በሁሉም ወታደር፣ በሁሉም ዘበኛ፣ በሁሉ ባለስልጣን የሚወደድ ጀነራል ታዴ ብሩ ስልጣን ቢፈልግ ኦሮሞን ሳያምን እነዛን ተጠግቶ መሆን ይችላል። ግን ራሱን የሚያቅ ባህሉን የሚያቅ ታሪኩን የሚያቅ ጀግና፣ ቆራጥ፣ ታማኝ፣ አዋቂ፣ ትሁት ሰው ስለነበረ ኖ አለ። ቤተ መንግስት በመኖር ይሄን ያህል ዓመት ኖር ያለው ዓመቱም ይሄዳል። እኔም አለው እዚህ በመቆየት ከሚገኝ ክብር ይልቅ ለህዝብ የሚበጀውን አቅጣጫ ነግሬ እኔ አፈር ብበላ ይሻለኛል ብሎ ከቤተ መንግስት አቧራ ለመጠጣት ጫካ ገብቷል። ጀነራል ታዴ ብሩ ሲከብደው ቆላ ለቆላ ተንከራቷል። ጀነራል ታዴ ብሩ እንጨት የሚሰብሩ ሴቶችን እንጨት ተሸክሞላቸዋል። ጀነራል ታዴ ብሩ ይህን ታሪክ ታውቃለህ? ውሃ የሚቀዱ ምንጭ ጋር ጠብቆ ስብሰባ ስጠራ ዛሬ በሚዲያ ነው አንተ የምትጠራው። ጀነራል ታዴ ብሩ ከብት የሚጠጣበት መልካ ጋር ቁጭ ብሎ ውሃ የሚያጠጡ ሰዎችን እዛ ጋር ገበሬን አናግሮ ከቤተ መንግስት ትልቅ ኮፍያ አድርጎ ታሪኩን አጥፍተውታል። በኦሮሞ ህዝብ ውስጥ እሱ የሰራውን ጀግንነት መንግስታት ሲለወጡ ዳታው ተፈልጎ ወጥቶ ኦሮሞ ህዝብ እንዳይኮራበት አጥፍተውታል። ጥቂት ፎቶዎች ናቸው አሁን የሚታዩት። ታዴ ብሩ አይደለም። ታዴ ብሩ ባዩት ቁጥር ውስጥ የሚያለቅስ
በአይን እንባ የሚያቀር ለህዝብ ታማኝ በምንም ልተካው የማልችል ትልቅ ሰው ነው። ትልቅ ሰው ለክብሩ ምንም የማይመስል ከሱ ይልቅ ህዝብ የሚበልጥበት ስልጣን የማይበልጥበት ዝና የማይበልጥበት ለኔ ሙሴ እሱ ነው። ዛሬ እዚህ ቁጭ ብዬ እንዲማወራ እሱ በቀደደልኝ መንገድ አልፌ ስለመጣው ነው።